ምግብ እንደበሉ የሆድ መነፋት አጋጥሞት ያውቃል? እንደ ችግር ሳይቆጥሩ ችላ ብለው ቆይተዋል? ሰላም፣ ዶክተር ሰላማዊት ዋለ ነኝ። ጨጓራ የአንጀትና የጉበት ሰብ ስፔሻሊስት ሐኪም። ምናልባትም ቀላል የሆነ የሆድ መነፋት ብቻ ላይሆን ይችላል። ምግብ ከተበላ በኋላ ለሆድ መነፋት አራት ዋና ምክንያቶች አሉ። አንደኛ የምግብ አለመስማማት ወይም በእንግሊዝኛው ፉድ ኢንቶለራንስ እንለዋለን። ይህም የሚከሰተው በተለይ የወተት ተዋጽኦችን ስንመገብ ወይም ደግሞ የስንዴ ተዋጽኦችን ማለትም እንደ ፓስታ፣ መኮረኒ እንዲሁም ደግሞ ዳቦ አዘውትረን በምንመገብበት ጊዜ የእሱ አለመስማማት የሆድ መነፋት ሊያመጣ ይችላል። ሁለተኛ በአንጀት ውስጥ ያሉ የባክቴሪያዎች ቁጥር መዛባት ሊሆን ይችላል። በሶስተኛ ደረጃ የጨጓራ ባክቴሪያ የጨጓራ ቁስለትን በማምጣት የምግብ መፈጨትን ስለሚያዘገይ ይህም አንዱ የሆድ መነፋት ችግር ሊሆን ይችላል። ከሆድ መነፋቱ ጋር የሆድ ቁርጠት፣ የሆድ ድርቀት እንዲሁም ደግሞ ተቅማጥ አብሮ ካስከተለ የጤና ባለሙያ ወዲያውኑ ማማከር የተሻለ ይሆናል። ጨጓራና አንጀትን አስመልክቶ ማንኛውም አይነት ጥያቄ ካለዎት ባዮ ላይ ባለው ስልካችን በመደወል ተጨማሪ መረጃ ማግኘትና ቀጠሮ ማስያዝ ይችላሉ።